ቲኔጀር ልጆች ካላችሁ ይህ ቪዲዮ ለእናንተ ነው። ልጆቻችሁ ቶሎ ብስጭት የሚሉ የሚናደዱ ቁጣ የሚሏቸው ከሆነ ዛሬ ሶስቱ ምክንያቶቻቸው ልንገራችሁና ምን ማድረግ እንዳለባችሁ ነግራችኋለሁ። የመጀመሪያ በቂ እንቅልፍ አለማግኘት ነው። ቲኔጀሮች በቂ እንቅልፍ ማግኘት አለበት። ከ8 እስከ 10 ሰዓት ያሉ ሰዓት ላይ በደንብ መተኛት፣ በቂ የሆነ እረፍት ማግኘት አለባቸው። ነገር ግን በብዙ ምክንያቶች ሜቢ ስልክ እያዩ ሊሆን ይችላል፣ ጌም እየተጫወቱ ሊሆን ይችላል፣ ፊልም እያዩ ሊሆን ይችላል፣ አምሽተው ሊተኙ ይችላሉ፣ ጠዋት ደግሞ ወደ ትምህርት ቤት ይሄዳሉ። በቂ እንቅልፍ ላይ ያገኙ ይችላሉ። የደከመ አእምሮ፣ እረፍት ያላገኘ አእምሮ ደግሞ ጠዋት ላይ ቀን ላይ በትክክለኛ ፋንክሽን አያደርግም፣ ፎከስ ሊያደርጉ አይችሉም፣ ብቻ ብዙ ስለዚህ ንዴት ውስጥ ሊገቡ ይችላሉ። ሁለተኛው ደግሞ ስለዚህ ምን ማድረግ አለብን? በቂ እንቅልፍ እንዲያገኙ እንደ ወላጆችኛ ይሄን ነገር መከታተል አለብን ማለት ነው። ሁለተኛ ደግሞ ቲኔጀር የሆኑ ልጆች ሰልፍ አውቶኖሚ ይፈልጋሉ። ይሄ ምን ማለት ነው? በራሳቸው መቆም፣ በራሳቸው ነፃነት ይፈልጋሉ። ነገር ግን እኛ እንደ ኢትዮጵያውያን ደግሞ ከቁጥጥራችን ውስጥ እንዲሆኑ እኛ የምንላቸው ነገር እንዲያደርጉ የትኛው እድሜ ላይ ቢሆኑ ብቻ እኛ የምንላቸው ነገር እንዲያደርጉ እንፈልጋለን። ምክንያቱም ኦፍኮርስ ኢትስ ኦብቪየስሊ አይደለ እኛ የተሻለ ስለምናቅላቸው ነው ለእነሱ። እነሱ ግን እሱን አይፈልጉም። ትንሽ ቢሆንም ነፃነት ይፈልጋሉ። ለዛ ነው አሁን ለምሳሌ ሁሉም ነገር እኔ ነው ማቀልሽ፣ ይሄን አታርጊ፣ ይሄን አርጊ፣ ይሄ ልበሺ፣ ይሄ ልበስ፣ ይሄ አታርጊ ምናምን ብለን ስንላቸው ምን ይሆናሉ? ምንም አቅም እንዴት ነው ማሚ ወይም አባቢ እንዴት ነው እንደ ህፃን ልጅ የሚያይኝ? እኔ እኮ በራሴ ማድረግ እችላለሁ ምናምን። ምክንያቱም እነዚህ ልጆች ባይ ዘ ዌይ ኢሞሽናሊ ሳይኮሎጂካሊ በስሜት በአካል በምን በጣም ያደጉ ልጆች ናቸው። ስለዚህ ይሄ እድገት ደግሞ የራሱ የሆነ አስተዋጽኦ አለው። በራሳቸው እንዲያስቡ አንዳንድ ነገሮች ላይ ውሳኔ እንዲወስኑ ይፈልጋሉ ማለት ነው። ስለዚህ ይሄ ነፃነት መፈለግ እኛ እንደ ወላጆች በመጥፎ ሳይድ ማሰብ የለብንም ብዬ አስባለሁ። ኦፍኮርስ እንደዚህ ስል ሙሉ ነፃነት እንስጣቸውና በራሳቸው መቆም አለባቸው ትልቅ ሰዎች ናቸው እያልኩኝ አይደለም። የኛ ጋይድ ማድረግ ያስፈልጋል። ነገር ግን አንዳንድ ምርጫ መስጠት፣ ውሳኔ ላይ ማሳተፍ፣ እነዚህ ነገሮች ስናደርግ ለአንድ ነገር እነሱ ራሳቸው ሀሳብ እንዳላቸው እንደምናዳምጣቸው ሲያውቁ ጥሩ የሆነ ከንዴታቸው ትንሽ መለስ እንዲሉ ያደርጋቸዋል ማለት ነው። ይህን ማድረግ ትችላላችሁ። ሶስተኛ ደግሞ የስሜት ጫና ውስጥ መግባት ነው። ይሄ ስንል ምን ማለት ነው? ቲኔጀር ውስጥ ያሉት ልጆች የትምህርት ጫና ውስጥ ይኖራሉ። የጓደኛ ጫና፣ የስሜት ጫና፣ ብቻ ብዙ ኢሞሽናል ኦቨርሎድ ላይ ይሆናሉ ኦብቪየስሊ። ይሄን ምክንያት ምንድነው? አንደኛ ስሜታቸው እንዴት መግለጽ እንዳለባቸው እኔ እንደዚህ ውስጥ ነው ያለሁት ማለት አይችሉም። አንዳንዴ ራሳቸው ከሌላ ሰው ጋር ያወዳድራሉ። ስለዚህ የበታችነት ስሜት ይሰማቸዋል። በዛ ምክንያት ደግሞ ይሄ የበታችነት ስሜት ሲሰማቸው ደግሞ ይሄ የራሱ ጫና አለው ማለት ነው። አንዳንዴ ደግሞ የማንነት ጥያቄ ውስጥ ይገባሉ። ቲኔጅ ውስጥ ያሉት ልጆች በ10 ምናምን ውስጥ ያሉት ልጆች እኔ ማን ነኝ የሚሉ ጥያቄ የአይደንቲቲ ጥያቄዎች አላቸው እና ይሄ ባዮሎጂካሊ የሚመጣ ጥያቄ ነው። ኦኬ እነዚህ ጥያቄዎች ሲጠይቁ አንዳንድ ጥያቄዎች መልስ ላይ ያገኙበት ይችላሉ። የፋሚሊ ችግር ሊኖር ይችላል። ብቻ ብዙ የሆነ የስሜት ጫና ውስጥ ይገኛሉ እነሱ። ስለዚህ አንዳንዴ ስሜታቸው መግለጽ አይችሉም። ችግር እንዴት መፍታት እንዳለባቸው አያውቁም። ከጓደኞቻቸው የሆነ ችግር ውስጥ ቢገቡ እንዴት ነው ለማን ነው የምናገረው የሚለው ነገር ይሄ ሁሉ ውስጥ ስላሉ አንዳንዴ ስሜቶቻቸው እንደዚህ እየጨመረ ይሄድና ከአእምሯቸው በላይ ከሚችሉት በላይ ይሆንባቸዋል፣ ይከብዳቸዋል። ስለዚህ ለንዴት ቅርብ ይሆናሉ ማለት ነው። ትንሽ ነገር ስትሏቸው ቱግ ማለት የሆነ ነገር ሲባሉ ብስጭት ማለት ከዛ በኋላ እኛ ደግሞ ብዙ ጊዜ የለመድነው ነገር ምን ሆነ ነው እንደዚህ ብስጭት የሚያደርግ የራሱ ጉዳይ ምናምን ውስጥ እንከታቸዋለን። ይሄ ደግሞ ምን ያደርጋል? ከኛ እንዲሸሹ፣ ብቻቸው እንዲሆኑ፣ ንዴት ውስጥ እንዲገቡ ያደርጋቸዋል። ስለዚህ ይሄ እየረዳቸው ካልሆነ ምን ማድረግ እንችላለን? አንደኛ ስሜታቸው በትክክለኛ መንገድ እኔ እንደዚህ ስሜት ውስጥ ነው ያለሁት ብሎ እንዲናገሩ ማለማመድ አለብን። ሁለተኛ ጃጅ ሳናረጋቸው የሆነ ስሜት ውስጥ ይሄ እኮ ቀላል ነው፣ ታዲያ ይሄ ያስጨንቃል እንዴ? ታዲያ ይሄ እኮ ምንም እንትን የሚያደርግ ከጓደኛዬ ጋር ተጣልቼ ነው ብትል አንድ ልጄ ምንድነው ታዲያ ጓደኛ ብትመጣም ጓደኛ ይመጣ ችግር የለውም ምናምን ብልናችሁ ለእኛ ቀላል ነው አይደለ? ግን ለእነሱ ግን በጣም ትልቅ ችግር ውስጥ ነው የገቡት። ስለዚህ
በእነሱ ቦታ ሆነን ብንረዳው ግን ከባድ እንደሆነ ይገባናል ማለት ነው። ስለዚህ ይሄ እነዚህ በማድረግ ልጆቻችን እንትናቸው ከየት እንደመጣ በምንድን ነው እንደዚህ አይነት ውስጥ ከየት ነው የመጣው ምክንያታቸው ምንድን ነው የሚለው ነገር በተረዳን ቁጥር ልጆቻችን በደንብ አድርገን ልንረዳቸውና ልናግዛቸው እንችላለን ብዬ አስባለሁ። ደህና ዋሉ። ቴንክ ዩ